ሲስማት አየሁኝ፣ በግል መኪናው ይዟት ሲሄድ አየሁ፣ ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ፣ በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም ነው በፍጹም። እንዴት ይላል አንዳንድ ትዕቢተኛ ሰው፣ ከዚህ በኋላ ምን አለና ይላል። ከዚህ በኋላማ ምን እንዳለ በሐዲስ የተነገረው አላ። ሶስቱ ዋሻው የተጠረቀመባቸው ሰዎች የሰሩትን መልካም ስራ ለአላህ እያወሱ የተጠረቀመው እንዲከፈትላቸው ሲያረጉ ከሶስቱ አንደኛው ምንድን ነበር የተናገረው? ያክስት ልጅ አልነበረችውም እንዴ? የሆነ ብድር ፈልጋ እሱ ዘንድ ስትመጣ ራስሽን ካላመቻቸሽልኝ በስተቀር አልሰጥም ብሏት አማራጭ ስታጣ ራሷን አዘጋጅታላት በሁለት ግልቦቶቿ መሃል ሄጄ ልክ ላርፍ ስል ይሄን ቃል ኪዳን አታፍርስ ጌታህን ፍራ ስትለኝ አይደለ ወደ ኋላ ፈርቼ ተመለስኩ ያለው። ጌታዬ ሆይ አንተን ፈርቼ ከሆነ ይሄ ዋሻ እንዲከፈትልኝ አድርጋለ። የመጨረሻው ደረጃ ላይ እንኳን ደርሰው በአንሶላና ብርድ ልብስ ውስጥ ሆነው ግን አላህን ፈርተው ቢነሱስ ያንተ ምስክርነት ምን ሊውጥህ? አላየህማ ከዚህ በኋላ ምንም የለም ብለህ ተናገርክ እንጂ አላህን ፈርተው ሊቆሙ ይችላሉ። ዚናው አልተፈጸመም እንዴ? ኢነመል አዕማሉ ቢንኒያ ብለህ አንተ ልትይዘው ነው እንዴ? ጌታው የያዘው ከፈለገ አንተ ጋር አይደለም መርፌና ክር ሆነው ካልሆነ በስተቀር በምንም መልኩ መመስከር አይቻልም። ዛሬ ግን ለመመስከር አጅነብይ ወንድ ጋር አብራ ከሄደች ብቻ በቂ ነው። ሻይ ቤት ቁጭ ብሎ ሻይ ከጠጡ እንዴ የሥራ ጉዳይ አገናኝቷቸው ቢሆንስ? ወይ አንተ ማታውቀው ዝምድና ቢኖራቸውስ? ወይ በትዳር ጉዳይ ሌላም ያወሩ ከሆነስ? የግድ ወደዛ ነገር ሂደዋል ብሎ ለመመስከር ትልቅ አደጋ ነው የሚያስከትለው። በአኺራ ጥንቃቄ ያስፈልጋል ነው ሙእሚኖችን